ሰላም የኢትዮ ብራይት ኤዱኬሽን ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ከዚህ በፊት የተለያዩ ሳይንቲስቶችን ታሪክ አቅርበንላችኋል። ወደ ኋላ ቪዲዮዎችን ተመልሳችሁ እንድታዩ የጋበዝን ለዛሬው አንድ እንግዳ ይዘንላችሁ ቀርበናል። ከትምህርቱ ጋር መልካም ቆይታ ይሆንላችሁ። የዛሬው እንግዳችን ጄጄ ቶምሰን ይባላል። ሰር ጆሴፍ ጆን ቶምሰን እንደ አውሮፓውያን አቆጣጠር ታህሳስ 1856 በእንግሊዝ ሀገር ማንቸስተር አቅራቢያ በቺታም ሂል ተወለደ። አባቱ መጽሐፍ ሻጭ የነበሩ ሲሆን መሐንዲስ እንዲሆን ይመኙ ነበር። በመሆኑ ቶምሰን በ14 ዓመቱ የዛሬው ማንቸስተር ዩኒቨርሲቲ የያኔው ኦውንስ ኮሌጅ በመግባት የምህንድስናውን ትምህርት መከታተል ጀመረ። ነገር ግን በ1873 አባቱ በሞት ስለተለዩት በገንዘብ እጥረት ትምህርቱን መቀጠል አልቻለም ነበር። ሆኖም ግን በ1876 የነጻ ትምህርት ዕድል በማግኘቱ ወደ ካምብሪጅ ዩኒቨርሲቲ በመግባት በ1880 በሂሳብ ትምህርት የመጀመሪያ ዲግሪውን ሊያገኝ ችሏል። ጄጄ ቶምሰን በካምብሪጅ የካቬንዲሽ የምርምር ማዕከል ተመራማሪ በመሆን ረጅም ጊዜ አሳልፏል። በመሆኑ በ1884 በ18 ዓመቱ የፊዚክስ የፕሮፌሰርነት ማዕረግ ለማግኘት የቻለ ሲሆን በማዕከሉ ጥናቱን በመቀጠል በ1897 በካቶድ ጨረሮች ላይ ባካሄደው ምርምር ዛሬ ኤሌክትሮን ተብለው የሚጠሩትን የቅንጣት አካላትን ማግኘት ችሏል። በመሆኑ ማንኛውም ቅንጣት ወይም አቶም በአዎንታ ሙል የተሞላ ሉል ወይም ስፌር ሲሆን በአሉታዊ ሙሎች ወይም ኤሌክትሮኖች ውስጡ ላይ የተሰገሰጉበት ነው በማለት የቅንጣት አወቃቀርን መግለጽ ችሏል። ይህም ዛሬ ላይ ፕለም ፐዲንግ ሞዴል በመባል ይታወቃል። ቶምሰን በተጨማሪም በጋዞች ውስጥ ስላለው የኤሌክትሪክ ፍሰት ባካሄደው ጥናት በ1906 የኖቤል ሽልማትን ማግኘት ችሏል። ለዘመናዊ ፊዚክስ እጅግ ወሳኝ የሚባሉ ጽንሰ ሐሳቦች መሠረት የጣለና እንደ ኤርነስት ራዘርፎርድ ያሉ ዕውቅ ሳይንቲስቶችን ያፈራ ታላቅ ሰው ነበር። በዚህም ምክንያት በ1908 ሰር የሚል ማዕረግ ሊሰጠው ችሏል። ቶምሰን በ1890 በወቅቱ ትሪኒቲ ኮሌጅ ተማሪ ከነበረችው ሮዝ ኤልሳቤት ፓጌት ጋር ትዳር የመሠረተ ሲሆን አንድ ወንድና አንድ ሴት ልጅ ማፍራት ችለዋል። የቶምሰን የመጀመሪያ ልጅ የሆነው ጆርጅ ፓጌት ቶምሰን የፊዚክስ ሊቅ የነበረ ሲሆን ኤሌክትሮኖች የሞገድ ባህሪ እንዳላቸው በምርምር በማረጋገጡ በ1937 የኖቤል ሽልማትን ማግኘት ችሏል። ጄጄ ቶምሰን ነሐሴ 30 1940 በ83 ዓመቱ በካምብሪጅ ሕይወቱ ያለፈ ሲሆን በአይዛክ ኒውተን አቅራቢያ በዌስት ሚኒስትር ለታላላቅ ብሪቲሽ ሰዎች ክብር በሚሰጥበት ቦታ ተቀበረ። ውድ ተከታታዮች ይህና መሰል ትምህርቶች ይቀርቡላችሁ ዘንድ ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ ድጋፋችሁ እንድታሳዩ በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ።